አሰላሙ አለይኩም። አንድ ነገር ላስታውሳችሁ ወደድኩ። እስከ መጨረሻው አዳምጡት። ምንም እንኳን በመጥፎ ሁኔታ ውስጥ ብትሆንም በትክክል አንተ መሆን ያለብህ ራስህን ነው። እያንዳንዱ መጥፎ ሁኔታ ጥሩ ነገር አለ። እኛ በችግር እናድጋለን እና አላህ ሱብሓነሁ ወተዓላ ወደ እሱ እንድትቀርብ ይፈልጋል። የሚያጋጥሙ ፈተናዎች ሁሉ ወደ እሱ የሚያቀርቡ መሆኑ ምንኛ ውብ ነው። አስታውስ፣ አላህ ሱብሓነሁ ወተዓላ ሁሌም ካንተ ጋር እንደሆነ መቼም ብቻህን አይደለህም። ወደ እርሱ ጥራና ዱዓ አድርግ፣ አላህም ይመልስልሃል። እሱ ሁልጊዜ እየሰማና እያየ ነው። ምን እንደሚሰማህ በትክክል ያውቃል። ምክንያቱም አላህ ፈጣሪያችን ነው። እና ተስፋ መቁረጥ ሲሰማችሁ ይህንን በቁርአን ውስጥ ያለ አያህ አስታውስ። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ለሃ ማ ከሰበት ወዐለይሃ መክተሰበት ረበና ላ ቱአኺዝና ኢን ነሲና አው አኽጠእና ረበና ወላ ተሕሚል ዐለይና ኢስራን ከማ ሐመልተሁ ዐላ አለዚነ ሚን ቀብሊና ረበና ወላ ቱሐሚልና ማ ላ ጣቀተ ለና ቢህ ወዕፉ ዐና ወግፊር ለና ወርሐምና አንተ መውላና ፈንሱርና ዐለል ቀውሚል ካፊሪን። አላህ ማንኛቱንም ነፍስ ከመሸከም በላይ አያስገድዳትም። ስለዚህ ተስፋ አትቁረጥ። በሕይወት ውስጥ አስቸጋሪነት ስጦታ ነው፣ ለእኛ የአላህ እዝነት ነው። ወደ እርሱ እንድንቀርብ የሚያደርገን እንደዚህ አይነት ችግሮች ሲኖሩ ነው። ነገሮች ሲሻሻሉ ስናይ እምነታችን ይጠነክራል። ምክንያቱም ዱዓዎቻችን እየተመለሱና እርሱን ስለታመንን ነው። አብዝቼ የምበድል አይመስለኝም፣ አላህም ይቅር አይለኝም። ያ የሰይጣን ከአላህ እንድንርቅ ያደርገናል። ስለዚህ ያንን አትስሙ። አስታውስ፣ አላህ በጣም መሐሪ ነው። ስለዚህ በአላህ እዝነት ተስፋ አትቁረጥ። አላህ ኃጢአትን ሁሉ በእርግጥ ይምራል። እርሱ በእርግጥ መሐሪና አዛኝ ነው። አላህ ይቅር ሊልህ እየጠበቀ ነው። ወደ እርሱም ተመለስ። ጀዛኩሙላህ ኸይራን። አላህ መልካሙን ይክፈለን። ሰላም አለይኩም።